ስማኝ አንተ ጴንጤ፣ ኢየሱስ ሙላት ነው በየሰብቄ የሚሞላል ሳይሆን እሱ በራሱ ሙሉ ነው። ጉድለት አይሰማም። ይሄ ቀረኛ አያስብልህም። ሰማይ ገብተህ የራሱ ወራሽ ሆነ ራሱ ዝም ብሎ ቁንን ያደርጋል። ይሄ የላትም ብሎ ሊያስነክስሽ ለምን ሞልተሃላ፣ ቀና ብለሃላ፣ ጉድለት የለብህማ። እንዳይሰማ ሆነ ሳይሆን ስለሌለብህ ነዋ። ኢየሱስ የህይወት ሙላት ነው። እኛ ቤት የተቀላቀለ ውድ አለ። እኛ ቤት የገባ ውድ በቃ ማይረክስ ሁሌ ውድ ሁሌ ክቡር የሆነ ሁሌ የምንንቅበት ሌላውን እሱ ውድ ስለሆነ መንግስታት ፍጥረት ይስማ። ይሄ ስም ገና በአዲስ አበባ ሰማይ ላይ ይጮሃል። ይህን ስም እንዴት ለመጥራት ፈተና እንደነበር አብረን የነበርን ሰዎች እንተዋወቃለን። ተቀባይ አይወስነውም፣ ገዢ አይወስነውም። የዋጋውን ክብደት መንግስት አያወጣለትም። ይህ ስም እስከ ዛሬ ይረብሻል። ይህ ስም እስከ ዛሬ ፍጥረት ላይ ተጨንቆበት ፍጥረት ይኖራል። ይህን ስም ዲያብሎስ ያውቀዋል። ይሄ ስም ዛሬ በሰማይ በዚህ ስም ምክንያት ሰማይ ስርዓት ይዟል። ሲኦል ሲኦል ሆኗል። ገነት ገነት ሆኗል። ዲግሪክ ማስተርስ ይሄ አማራ ኦሮሞ መንፈስህ እንዴት ይቀጥላል? ኢየሱስ ከነገድ ሁሉ በላይ ከቋንቋ በላይ ሰው እንደ ሞላ ከሚያስበው በላይ ስለሆነ እንዴት ትስተካከላለህ? ይህ ስም የምትኮራበትን ሜዳ አርጎ በሱ ወደ መኩራት የሆነ ቀን ወፍራም እንጀራ ትበላለህ የሚል ትንቢት ከሰማህ እንዳትሰማ። ቀን ይወጣልሻል የሚባል ትንቢት የለም። አብ ለኛ የሰጠን ቀን ኢየሱስ ነው። ኢየሱስ ራሱ ቀን ነው። ዛሬ ለከሳሾቻችሁ መልእክት አለኝ። ይሄ የለህም ለሚሉ፣ ይሄ የለሽም ጎሎሻል ለሚሉ፣ ገና ነህ ምን አለህና ብለው ድህነትህን ለማሳየት ለሚዳዱ ዛሬ መልእክት አለኝ። ኢየሱስ የዚህ ሕዝብ ሙላት ነው። ከጸሎታ አትነሳ። ከጸሎት የጀመረ መንፈሳዊነት የለም። ከመስቀል እንጂ የጀመረው ከሃይማኖታዊ ልምምድ የጀመረ ክርስትና የለም። በጎ ነገር በማዘውተር የመጣ መንፈሳዊነት የለም። ትግሬም ሁን ጉራጌ፣ እዛው ምንም ሁን፣ እነዚህ ከቀን በኋላ ያገኘሃቸው ምንም ቢሆኑ ከበራልህ ብርሃን ቀጥሎ ልትደበቅባቸው ፈልገህ ከሆነ ኢየሱስን የመስቀሉ ጠላት ሆነህ እየተመላለስክ ኢየሱስ በበለጡባቸው ተበልጦ ሳይሆን ኢየሱስ ስላልበራላቸው ነው። በእኛ ሰፈር ስሙ ደጋግሞ ሲጠራ ውድ ሆኖ እነሱ ሰፈር ርካሽ ሆኖ ሳይሆን ስላልበራላቸው እንጂ ቢበራ እኛ ቤት ያለው ውድነት እነሱም ቤት ይመጣል። ስለዚህ ከገበያ አንፃር የማይወሰን ስለሆነ ስላከበር ነው አይከብርም። የከበረ ነው። በጣም ውድ እንደሆነ ልንጠነቀቅለት ልንችል አንችልም። ሳንጠነቀቅለትም ውድ ነው። የተቀባዩ ብዛትና ማነስ አይወስኑትም። የሚያጨበጭብለት ሰው ቢኖር ወይ ባይኖር ልኩ በአጨብጫቢዎች ወይም በማያጨበጭቡት አይለካም። እሱ እንዳውም ልንገራችሁ ማንም ባያምነው ለዘላለም ምን ያለ ነው? የታመነ ሆኖ ምን ያደርጋል? ይኖራል። የተናቀ ወይም የከበረ ሲባል እኛ አጨብጭበን የምናከብረው እኛ ንቀን የምናዋርደው ከመሰላችሁ በጣም ተሳስታችኋል። ፍጥረት የጎደለው የነበረው ያ ክብር የአንድ ልጅን ክብር አየን አይልም የእግዚአብሔር ቃል? ክብር የአብ ክብር ስታንደርድ ነው። ይህን ውድ ገዝታችሁት ከሆነ ተቀብላችሁት ከሆነ ይህ ውድ እናንተ ቤት ገብቶ ከሆነ የእናንተም አድራሻ የእናንተም ቤት የእናንተም ጠረን ተቀይሯል። ስለዚህ የሁኔታዎች መቀያየር አያስጓችሁ። የማይቀያየር ውድ በህይወታችሁ ገብቷል። አንድ ታሪካችንን የተቀላቀለ ተቀላቅሎን ወደ መንገዱ የመለሰን ወደ የፕሮግራሞቻችን ስንሄድ ተቀላቀለን። የምንቅምበት የምንጠጣበት የተጋደምንበት ቦታ የጠፋንበት በሃይማኖት ቤት ይሁን በየነበርንባቸው መንገዶች ሰማይ ሆኖ የጠራ ሳይሆን መሬት መጥቶ ስጋም ለብሶ ታላቅ ወንድም ሆኖ መንገዶቻችንን ተቀላቅሎ ወደ መንገዱ የመለሰን እኛ ቤት የተቀላቀለ ውድ አለ። እኛ ቤት የገባ ውድ በቃ ማይረክስ ሁሌ ውድ ሁሌ ክቡር የሆነ ሁሌ የምንንቅበት ሌላውን እሱ ውድ ስለሆነ ከሰማይ አንጎዳጎደ ድምፅ መጣ። የእግዚአብሔር ብርሃን በዚህ ሰው ላይ አረፈ። ኢየሱስም ሊያብራራው በማይችል አንዳች ዲቫይን ኮኔክሽን
በውስጡ ላይ ይህ ብርሃን ማነህ አንተ? እያሳደድኩ እምጥል እንጂ እምወድቅ አይደለሁም እኔ። ዋሪው ማነው የጣለኝ? እኔ እኮ ሳኦል ነኝ። እኔ እኮ የምመካ፣ እኔ እኮ ፈሪሳዊ፣ ሕግ አዋቂ፣ ሙሉ ሰው ማነህ አንተ? ኢየሱስን ጠየቀው። ኢየሱስ ጨዋ ነው። እኔ ፈጣሪህ ሰሪህ ቢለው ይችላል አይችልም? ይችላል። ኢየሱስም በልኩ ወረደ። አንተ የምታሳድደኝ ግን ያሳደድኩህ ነው። የናዝሬቱ ማን ነኝ? በቃ እቺ ቃል የሰውን ቅርጽ ትቀይራለች። ማነህ አንተ? አንዳንዶች በራይ ማይነኩ የሚመስሉ በሃይማኖት ቤት የነበሩ ማን ነካ? ማነህ አንተ? ሃይማኖት ቤት ያሉ ሌላ እምነት የሚከተሉትን ሁሉ ማነህ አንተ? ልስልስ ብሎ እኔ ኢየሱስ ነኝ። ዋው! ይሄ ድምፅ አይደለ ወይ አበላሽቶ ያስቀረን? ይሄ ድምፅ አይደለ ወይ ዛሬ 10 ይሄን ስም የሚያስጠራን? ይሄ ስም አይደለ ወይ ዛሬ ነገራችንን የቀየረው? ይሄ ስም አይደለ ወይ ዛሬ ብዙ እህቶችና ወንድሞች መሃል ደግሞ የማይጠፋ የቅዱሳን ማህበር የከተተን? ይሄ ስም አይደለ? ጩሁና ኢየሱስ በሉ እስቲ። ኢየሱስ ወድቋል። ሊነቃነቅ ሲጥል አራ የተወጋ ሰው ከተነቃነቀ ፔኑ ይጨምራል። የመውጊያውን ብር ብትቃወም ምን ይልብሃል ያለው የሆነ ነገር ይውጋችሁና እስቲ ተንቀሳቀሱ፣ ህመሙ ይጨምራል። አትሰቃይ፣ በጣም ተይዘሃል። እኔ እኮ ማን ነኝ? ኢየሱስ ነኝ። ኢየሱስ መንግስታት ይስሙ፣ ፍጥረት ይስማ። ይሄ ስም ገና በአዲስ አበባ ሰማይ ላይ ይጮሃል። ማን ነኝ? ኢየሱስ ነኝ። ይህ ስም ልስልስ ብሎ ይመጣል፣ ትልልቆቹን ይረብሻል። እንደ በቃ እንደ ሞላለት ያስብ የነበረን ሰው ኢየሱስ ነኝ አለው። ለረሳን ሰዎች ኢየሱስ እንደገና ስሙን ያስታውሳችሁ። ይህን ስም እንዴት ለመጥራት ፈተና እንደነበር አብረን የነበርን ሰዎች እንተዋወቃለን። እዛኛው ቤት ቀጥታ ከጠራኸው ቀጥታ ይዋጓል ከፊት። ለዛ ነው ብዙ ነገር እንደረደራለን። ዛሬ ሳይደረደር ኢየሱስ ብቻውን ጌታ ነው። እና ኢየሱስ በሉ እስቲ። እኔ ኢየሱስ ነኝ። ተርኒንግ ፖይንት። ይሄ ሰው ሽፍት ያደረገው ይህ ድምፅ ከዋናው ባለቤት ከራሱ መጣ። ማንኝ የሚል ኢየሱስ within fraction of second መነካት ፕሮሰስ አይደለም። ይሄ ስም ሲበራ ማረጌ ልትል፣ ይሄ ስም ሲበራልህ እኔ ማህበሩ ዋና ነኝ ልትል፣ ፈሪሳዊ ነኝ ልትል፣ ይሄ ስም ከከበሩት ይልቅ ነው። ይሄ ስም ሞልቶልኛል ከምትለው በላይ ነውና ይሄ ስም እንደሆነ እንደ አበበ እንደ ሰለሞን ከመሰለ በጣም ተሳስተሃል። እስቲ ይሄ ስም እንዴት አብ ያለ ልክ ከፍ እንዳደረገው ፊልጵስዩስ 2 ላይ ታችኋል። ከስም ሁሉ በላይ የሆነውን ስም ምን አደረገው? ይህ ስም እስቲ ታክሲ ውስጥ ግባ ሰለሞን ብትል ማንም ሰው ዞር ብሎ አያይም። ኢየሱስ በል እስቲ። ይህ ስም እስከ ዛሬ ይረብሻል። ይሄ ስም እስከ ዛሬ ፍጥረት ላይ ተጨንቆበት ፍጥረት ይኖራል። ይሄን ስም ዲያብሎስ ያውቀዋል። ይሄ ስም ዛሬ በሰማይ በዚህ ስም ምክንያት ሰማይ ስርዓት ይዟል። ሲኦል ሲኦል ሆኗል፣ ገነት ገነት ሆኗል። ይህ ስም በሰማይ ከብረዋል። ትንሽ ፈተና የሚመስላችሁ እዚህ ነው አይደለም? ግድ የላችሁም። ይህ ስም ቁንን ያለ ስም ነው፣ የከበረ ስም ነው። ኢየሱስ ነው ያከበረኝ ስትል ዲግሪክ ማስተርስህ ይሄ አማራ ኦሮሞ መንፈስህ እንዴት ይቀጥላል? ኢየሱስ ከነገድ ሁሉ በላይ ከቋንቋ በላይ ሰው እንደ ሞላ ከሚያስበው በላይ ስለሆነ እባካችሁ ተመለሱ፣ ወደ ኋላ
ተመለሱና በዚህ ፍቅር ተመሰጡ፣ በዚህ ስም ተያዙ፣ በዚህ ስም ተጓደዱ። እንደገና እኔ አሁን ይሄን እመኛለሁ። በኢየሱስ ብቻ የተነካ ሰው በግል እንዴት ተስተካከላለ? ይስም እምትቆራበትን ሜዳ አርጎ በሱ ወደ መኩራት ጉድለት የሚሆኑብህ ሲሞላልህ ነው እሱ። ስማኝ አንተ ጴንጤ፣ ኢየሱስ ሙላት ነው ብዬ ሰብኬ የሚሞላልህ ሳይሆን እሱ በራሱ ሙሉ ነው። ጉድለት አይሰማም። ይሄ ቀረኝ አያስብልህም። ሰማይ ገብተህ የራሱ ወራሽ ሆነ ራሱ ዝም ብሎ ቁንን ያደርጋል። በምንም ታምር ይሄ የለኝም ልትል አትችልም። ሰይጣን ይደንግጣውን። ይሄ የላትም ብሎ ሊያስለቅስህ ይችላል። ይሄ የላትም ብሎ ሊያስነክስሽ። ለምን? ሞልተሃላ፣ ቀና ብለሃላ። ጉድለት የለብህማ። እንዳይሰማ ሆነ ሳይሆን ስለሌለብህ ነዋ። ኢየሱስ የህይወት ሙላት ነው። በጌታ በኢየሱስ ስም ኢየሱስ እንደገና እንደዚህ ይብራልን። ሙላት እስቲ ሙላት በለው አንድ ጊዜ። ሙላት ይኖረኛል ብለህ አትዘምርም፣ አለኝ ብለህ ነው የምትዘምረው። ውሎ ይቀየራል። አንዳች ለማግኘት ወጣ ገባ ስትል ስለጎደለህ አይደለም። ሰው ስለሆንክ ስለሚያስፈልግ እንዳው ተከታይ ስለሆነ ልትሰራ ትወጣለህ እንጂ ጎሎብህ አይደለም። ሆነ ቀን ወፍራም እንጀራ ትበላለህ የሚል ትንቢት ከሰማህ እንዳትሰማ። ቀን ይወጣልሻል የሚባል ትንቢት የለም። አብ ለኛ የሰጠን ቀን ኢየሱስ ነው። ኢየሱስ ራሱ ቀን ነው። የሆነ ቀን እግዚአብሔርማ ቀና ያደርጋል። ቀና ብያለሁ ኦልሬዲ። ድነሃልና መንግስተ ሰማይ ዛሬ ከኔ ጋር ሲባል በዳነ ፍራክሽን ኦፍ ሰከንድ ዛሬ በገነት ከኔ ጋር አለው። መዳን ከጥጉ ነው እንጂ የሚያስጀምር ሄደ አይደለም። አዝማሚያ ታይቶ የምትገባው ዛሬ ለከሳሾቻችሁ መልእክት አለኝ። ይሄ የለህም ለሚሉ፣ ይሄ የለሽም ጎሎሻል ለሚሉ፣ ገና ነህ ምን አለህና ብለው ድህነትህን ለማሳየት ለሚዳዱ ዛሬ መልእክት አለኝ። ኢየሱስ የዚህ ህዝብ ሙላት ነው። ኢየሱስ የዚህ ህዝብ ብቃት ነው። ከራስህ አትጀምር በሉት ባክህን። ከጸሎታ አትነሳ። ከጸሎት የጀመረ መንፈሳዊነት የለም። ከመስቀል እንጂ የጀመረው ከሃይማኖታዊ ልምምድ የጀመረ ክርስትና የለም። በጎ ነገር በማዘውተር የመጣ መንፈሳዊነት የለም። ሲበራልህ ሲገለጥልህ መስቀል ላይ የተንጠለጠለው የአርበኛ የአርቃን የተሰቀለው መሲህ የአብ ውድ የበራልህ ቀን ከጥጉ። እናንተ እዚህ ያላችሁ አየህ ከዳንክ በኋላ ከቀን በኋላ አንዳንዶቻችሁ ግራጁዌት አድርጋችሁ ፒኤችዲ ሰርታችሁት ከሆነ እሰየው። አግብታችሁ ወልዳችሁ ሰርታችሁ አግኝታችሁ ከሆነ ትግሬም ሁን ጉራጌ እዛው ምንም ሁን እነዚህ ከቀን በኋላ ያገኘሃቸው ምንም ቢሆኑ ከበራልህ ብርሃን ቀጥሎ ልትደበቅባቸው ፈልገህ ከሆነ ኢየሱስን የመስቀሉ ጠላት ሆነህ እየተመላለስክ እንደሆነ ወቅ። ምክንያቱም ሙሉ ያልሆነውን ልትሞላበት የተጣርክ ስለሆነ። እስቲ ያው ስለ ዘር የሚጣሉ ሁሉ ብሸታቸው ሆዳቸውን ሲሞሉ ይተውታል። ዲግሪ ኖሮት መፍዙዝ የያዘው የማግባት እድሜው አልፎበት ሱሪውን እንዲይዞ ወፍራም መነጽር አድርጎ የሚሄድ ፕሮፌሰር ኢየሱስ ከሌለው የሚያሳዝን ፕሮፌሰር ነው እንጂ ሙሉ ፕሮፌሰር አይደለም። በጣም ባለጠጋኛ መካከል ቢኖር በምድራችን ላይ ባለጠጋ ሳይሆኑ ሀብታም ናቸው። ባለጠግነት በእግዚአብሔር ቤት የሚመጣ በመገለጥ የሚመጣ በመረዳት በህይወት የሚመጣ እንጂ ባለህ ነገር ብዛት የምትወልደው አይደለም። ይሄ አለኝ የሚሉ ሁሉ መስሏቸው ነው። እዛ ጋር ሰው ሊጠሩ ሊውሉ ሊቆዩ ሊያገቡ ይችሉ ይሆናል። ጉድለት ነው። ከሙላትህ ወደ ጉድለትህ በምንም ተአምር ስማ። ማንም ሰው ሲወለድ ሰው ሆኖ እንጂ የተወለደው አማራ ሆኖ የተወለዳለ ትግሪ ሆኖ የተወለዳለ እናንተ ማለት ቋንቋው ራሱ ነግረው አንተም እዛ አካባቢ ሲወራ ሰምተህ አዳፕት አድርገህ አድገህ እንጂ ስትፈጠር ሰው ሆነ እንጂ የመጣኸው መርጠሃል ለመሆኑ። በተወለድክበት አገር ሌላ አገር ወስደው እኮ ቢያሳድጉ ኖሮ ፍሬንች እያወራ ታድግ ነበር።
ሰው ብሎ ሊረካ ያልቻለበት ውስጥ እንዴት ዘው ትላለህ? ጉድለት ነው። ክብር መፈላለግ፣ አለኝ በምትሉት መስመር ማበጀት። እዚህ ቤት የሆነ በተለየ ሁኔታ ሰው አክሴፕት እንዲያደርጋችሁ በተለየ ሁኔታ ድምፅህን አታጎርንን። ይህ ዕውቀት እናንተ ቤት ቢበራ በቋሚነት ጠግበህ ሰው ምንም ሰጥቶ ሊያስቅህ እንደማይችል ሲያቅ ስለሚያስፈልግህ የህይወት ክፍል ይሆናል እንጂ አንተን ሊሞላህ የሚመጣ ገንዘብ፣ አንተን ሊሞላህ የሚመጣ ፖለቲካ የለም። እኛ ከጥጉ ጀምረናል። ኢየሱስ በቃ የምትኖረው ነው። ጥግብ ብለህ የምትኖረው ነው። ለዚህ ነው ግራ ገብቶ ባለቀስክ ቁጥር መንፈስ በአንተ ውስጥ በማይነገር መቃተት በአንተ ሆኖ የሚረዳህ ሞልቶልሃል እኮ እያለ እሱን ከኔ ያለውን ወስዶ ይነግራቸዋል አይደል ያለው። እሱን እያስታወሰ አይዞ ትበላለህ አንድ ቀን እያለ ይሄ አንድ ቀን የተሳሳተ አንድ ቀን ፌክ አንድ ቀን ምንድነው? ይሄ አንድ ቀን ዛሬ እኮ ብንሞት ያዋጣናል።